ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ማይክሮሶፍት ኤክሴል ላይ ተከታታይ ትምህርት ጀምረን ክፍል 3 ላይ ደርሰን ነበር ማለት ነው። ዛሬ ደግሞ ክፍል 4ን ይዤላችሁ መጥቻለሁ። ያለፉትን ክፍል ያላያችሁ ቻናሌ ላይ ከገባችሁ በኋላ እዚህ ጋር የምታዩት ፕሌሊስት የሚል አለ። ይሄን ትነካላችሁ። ይሄን ከነካችሁ በኋላ እዚህ ጋር የምትመለከቱት ማይክሮሶፍት ኤክሴል ፎር ቢጊነርስ ይላል። ሁሉንም ቪዲዮዎች እዚህ ውስጥ ማግኘት ትችላላችሁ። ይሄን ከፍታችሁ መመልከት ትችላላችሁ ማለት ነው። ባለፉት ክፍሎች ፓወርፖይንት ላይ ዋና ዋና ነገሮችን ለማየት እየሞከርን በተግባር ደግሞ ኤክሴል ላይ እየሰራን ነበር ማለት ነው። በሞጁል 5 ከቻርት ጋር የተያያዙ ነገሮችን ተመልክተን ነበር። እንደዚሁም ደግሞ አንድ ፕራክቲስም አብረን ሰርተን ነበር ማለት ነው። በዛሬ ቪዲዮ ደግሞ ወይም ደግሞ አራተኛውን ክፍል የምንቀጥለው ሶርቲንግ እና ፍሊተርን እናያለን። ቴብልን እንመለከታለን። ይህን ካየን በኋላ ደግሞ ሶርቲንግ እና ፍሊተርን በተመለከተ እዚህ ጋር የምታዩትን አንድ ፕራክቲስ አብረን እንሰራለን ማለት ነው። በሞጁል 7 ደግሞ እዚህ ጋር እንደምታዩት ከአንድ በላይ የሆኑ ሽቶችን እንዴት አድርገን ክሬት ማድረግ እንደምንችል እንደዚሁም መቆጣጠር እንደምንችል እዚህ ጋር ያሉትን ነገሮች እንዳለ ለማየት እንሞክራለን ማለት ነው። በጣም ወሳኞች ናቸው እነዚህ። ከመጀመራችን በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያው ሶርቲንግ ኤንድ ፍሊተር ነው። እሱን ከማድረጋችን በፊት አብረን ቴብል እናስገባለን። ቴብል ካስገባን በኋላ ደግሞ ለምሳሌ ሶርት የምናደርገው ወይም በቅደም ተከተል የምናስቀምጠው ኤ ቱ ዜድ ሊሆን ይችላል። ወይም ከትንሹ ጀምረን ወደ ላይ ያደገ እንዲሄድ ኤ ቢ ሲ እያለ እንዲወጣ ላርጀስት ውስጥ ሞለስ ለቁጥር ከሆነ ማለት ነው። ለምሳሌ ቶፕ 10 ቢኖረን ከ10 እንዲጀምር ማድረግ ትችላላችሁ። ወይም ከ1 ጀምሮ ወደ ላይ እንዲወጣ ማድረግ ይቻላል። እሱን እናያለን። በተጨማሪም አውቶ ፍሊተርን እንመለከታለን ማለት ነው። ሌላው ደግሞ ፕራክቲስ ይኖረናል ብያችኋለሁ። እዚሁ ላይ የምናደርገው ምንድነው የተማሪዎች ውጤት አለ። ለምሳሌ ከ80% በላይ የሆኑትን ወይም ከ80 በላይ ያመጡትን መመልከት ሊሆን ይችላል። ሌሎች ቁጥሮችንም እያስገባን እንመለከታለን። ይሄን እንየውና እንምጣው። ስለዚህ ኤክሴላችንን እንክፈት። አሁን ያዘጋጀነው ነበረ እዚህ ላይ ነበር እየሰራን የነበረው ክፍል ያለፉትን ክፍሎች የተመለከታችሁ ማለት ነው። ስለዚህ ኮፒ እናድርገውና አሁን የሰራኋቸውን ነገሮች እንስራ። ይሄን ኮፒ ለማድረግ ኮንትሮል ሲ መንካት ይቻላል ወይም ኮፒ ማድረግ ትችላላችሁ። እዚህ ጋር ነው የፈለኩት ኮንትሮል ቪ በሾርት ከት ፔስት ማድረግ ስለምንችል ማለት ነው። ስለዚህ ሰፋ እናድርገው። በዚህ መልክ አስቀምጬዋለሁ። የማትፈልጉትን ነገር ማጥፋት ይቻላል። ለምሳሌ ይሄ መሀለኛውን ላጥፋው ዲሊት ብዬዋለሁ። መጀመሪያ ቴብል እናስገባበት። ቴብል ለማስገባት የተለያዩ መንገዶችን መጠቀም ይቻላል። የመጀመሪያው ምንድነው ትመርጡታላችሁ ሙሉን ማለት ነው። ከዛ ከላይ ኢንሰርት ይላል። ኢንሰርትን ትነካላችሁ። ከዛ ቴብል ይሄን ቴብል የሚለውን ስነኩት ሄዲንግ አላችሁ ይላችኋል። ሄዲንግ ማለት ይሄ ከላይ ኔም እና ስኮር የሚለው ነው። ስለዚህ ካላችሁ ይሄኛውን እንደዚህ ቲክ እንደሆነ ትተውታላችሁ። ከሌለ ግን ሄዲንግ መጻፊያ ይሰጣችኋል። የኔ ግን አሁን ስላለው ይሄን ራይት አደረገውና ኦኬ ላለው ቴብል በዚህ መልክ ተዘጋጀ። ፍሊተሩም እንደምታዩት እዚህ ጋር አብሮ ይገባላችኋል። የምትፈልጉትን ነገር ማየት ትችላላችሁ። ቴብል ዲዛይኑን መቀየርም ካስፈለጋችሁ እዚህ ጋር ትመጡና ቴብል ዲዛይን በጣም ብዙ አይነት ቴብል ዲዛይኖች አሉ። ይሄን ቀስቱን ነክታችሁ ለምሳሌ እንደዚህ ብታረጉት እየተቀያየረላችሁ ይሄዳል። ከዛ የፈለጋችሁትን ስታገኙ ላው ላይ ትመጡና ክሊክ ታደርጋላችሁ ይገባላችኋል ማለት ነው። እንዲታያችሁ ትንሽ እንዲከፍል አድርገው። በተመሳሳይ ግን ቴብል በሾርት ከት ማስገባት ትችላላችሁ። ለምሳሌ እዚህ ጋር የሆነ እንትን ቢኖረን ይሄን በቴብል ላስቀምጠው ከፈለኩ ይሁን ማድረግ ይቻላል። ትመርጡታላችሁ። ከዛ ኮንትሮል ቲ ስትነኩ ቴብል ይሆናል ማለት ነው። ሄዲንግ አላችሁ ይላል። ካላችሁ አላችሁ ይሄን ቲክ ታደርጋላችሁ። ከሌለ ደግሞ እንዲታረጉትና ሄዲንግ መጻፊያ ይሰጠኛል። አሁን ይሄ ሄዲንግ የለውም። ስለዚህ ይሄን ራይት አላረገውም እንዲነካለው ከላይ ሄዲንግ መጻፊያ ሰጠኝ እንደምታዩት። ስለዚህ ኮለመን 1 የሚለው ጋር መጥቼ ኤዲት አደርጋለሁ ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ለምሳሌ ይሄ ኤጅ ከሆነ ኤጅ ብዬ ጽፋለሁ ሄዲንግ መጻፊያ ስለሰጠኝ። ስለዚህ ብዙ አይነት ማስገቢያ መንገዶች አሉን ማለት ነው ቴብል። ከዛ በኋላ ወደ ፍሊተር ስንመጣ ደግሞ ለምሳሌ እዚህ ጋር ተመልከቱ። ሳራ ዳዊት ፋንቱ እያለ ይቀጥላል። እኔ ማየት የፈለኩት አሁን የፍቃዱን ብቻ ከሆነ እዚህ ጋር ፍሊተር ምልክት አለ። ትነኩታላችሁ። ከዛ ሶርት ማድረግም ይቻላል። እዚህ ጋር እንደምታዩት መጀመሪያ ፍሊተርን እና ወደ ሶርት እንሄዳለን። አሁን ሁሉም ናቸው እየታዩ ያሉት እዚህ ጋር ራይት ሆነዋል እንደምታዩት። ስለዚህ ሰሌክት ኦል የሚለውን በድጋሚ ብነካው ሁሉም ይጠፋሉ። ስለዚህ ማየት የምፈልገውን እመርጣለሁ። ፍቃዱን አሁን ማየት ፈልጌያለሁ። ክሊክ ኦኬ ብላው ሌሎቹ ይጠፋሉ። ውጤቱም ሁሉ ነገር የሚታየው የፍቃዱ ይሆናል። እዚህ ጋር ከ1 እስከ 5 ይላል። በመሃል የተዘለሉ ነገሮች እንዳሉ እየነገረኝ ነው። ፍሊተር ምልክቱም እንደምታዩት ተቀይሯል። እዚህ ጋር እንንካውና ማጥፋት ከፈለግን ደግሞ እዚህ ጋር ኤክስ ምልክት አለ ወይም ክሊር ፍሊተር ፍሮም ኔም ይላል። ይሄን ብንነካው ይጠፋል። የሁለት ሰው ደግሞ ማየት ከፈለኩ ከሆነም እዚህ ጋር ነካለሁ። ይሄን ላጥፋውና ሰርች ማድረግም ትችላላችሁ። እዚህ ጋር የዳዊትና የሳራን ብቻ ላይ አሁን
ኦኬ ብል የሁለቱ ብቻ ይመጣል። ካልፈለኩኝ ደግሞ መልሼ ክሊር እለዋለሁ። ቁጥርም ፍሊተር ማድረግ ይቻላል። ለምሳሌ ደግሞ ማየት የፈለግነው ውጤታቸው ከ50 በላይ ብቻ የሆኑትን ከሆነ ምን ማድረግ እንችላለን? ወይም ከ60 በላይ እናንተ ማንኛውም ቁጥር ሊሆን ይችላል። እዚህ ጋር ትነካላችሁ። አሁን ይሄ ነምበር ነው እንደምታዩት። አንደኛ እዚህ ጋር ቁጥሩን መፈለግ ይቻላል። ካልሆነ ግን ነምበር ፍሊተር ይላል እዚህ ጋር እንደምታዩት። ከዛ በዚሁ አቅጣጫ ስትመጡ ኢኳልስ ይላል እኩል የሆነውን ለመፈለግ ማለት ነው። ለምሳሌ 78 ብቻ ፈልግልኝ ከ78 ጋር እኩል የሆነውን ብቻ ብለው 78ን ያመጣል። እዚህ ጋር 78 አለ፣ ይሄን ብቻ ነው የሚያሳየኝ። ኦኬ ልበለው። ሌላም አንድ ነበር በአጋጣሚ ሁለት ሰዎች 78 አምጥተዋል። ቼክ እናድርገው በድጋሚ ክሊር ላድርገውና 78 እንዳለ ከስርም 78 ነበረ። በተመሳሳይ ደግሞ አሁንም እዚህ ጋር እንምጣና ግሬተር ዛን የሚለውን ልንካው። ከዛ አሁን የፈለኩት ደግሞ ውጤታቸው ከ90 በላይ የሆኑ ተማሪዎችን ብቻ ማየት ነው። ስለዚህ ከ90 በላይ እዚህ ጋር ግሬተር ዛን ነው የሚለው እዚህ ጋር እንደምታዩት ኦኬ ላለው አንድ ተማሪ ብቻ ነው ከ90 በላይ ያመጣው። እንመለስና ደግሞ የተወሰነ ቀነስ ስናድርገው እዚህ ጋር ከ80 በላይ ያመጡትን እናያቸው። ኦኬ ልበለው። እንደምታዩት 87 87 90 96ም አለ ማለት ነው። ስለዚህ ቁጥሮችን በዚህ መንገድ ነው ፍሊተር የምታደርጉት። ነምበር ፍሊተር ጋር ትመጣላችሁ። ግሬተር ዛን ኦር ኢኳል ቱ ካደረጋችሁት አሁን ይሄን ብነካው ለምሳሌ 90 እና ከዛ በላይ ብለው ለምሳሌ ግሬተር ዛን 90 ብለው አንድ 90ንም ራሱንም ይቆጥረዋል። ግዴታ ከዛ በላይ መሆን የለበትም። ኦኬ ብሎ አሁን 90ም ይካተታል እንደምታዩት። እንምጣ አሁንም ነምበር ፍሊተር ሌዛን አለላችሁ ቢትዊን በዚህና በዚህ መካከል ለምሳሌ እዚህ ጋር ማወቅ የፈለኩት በ70 እና አንደኛው 70 ማለት ነው። ግሬተር ዛን 70 ከ70 የበለጠና አንደኛው ደግሞ 80 በሁለቱ መካከል ያለው ውጤት ብቻ ነው ማወቅ የፈለኩት። ስለዚህ ኦኬ ብላውን የሚመጣው የሁለቱ ውጤቶች ብቻ ይሆናሉ ማለት ነው። በ70 እና በ80 መካከል ያሉ አሁን ምን ያደርጋችሁ እናንተ መቀጠል ይቻላል። አባቭ አቨሬጅ ብትሉት ደግሞ ራሱ ካልኩሌት ያደርግና ከአቨሬጅ በላይ የሆኑት ራሱ ካልኩሌት አድርጎ አቨሬጁ ከአቨሬጅ በላይ አሁን እነዚህ ቁጥሮች ናቸው ያሉት ማለት ነው። ካልፈለጋችሁ አሁንም ክሊር ማድረግ ይቻላል። ሌላው ደግሞ ሶርት ማድረግ ነው። ለምሳሌ እዚህ ጋር ሳራ አለሙ እያለ ይቀጥላል። በአልፋቤት እንዲያደርገው ከፈለኩኝ እዚህ ውስጥም ይገኛል። ይሄን ትነኩትና ሶርት ኤ ቱ ዜድ ብትሉት ከኤ ይጀምራል። ተመልከቱ አሁን ሲቀየር አሊ፣ ዳዊት፣ ሳራ ነች መጨረሻ። ከላይ እንዲጀምር ከፈለጋችሁ ደግሞ በተቃራኒው ሶርት ዜድ ቱ ኤ ትሉታላችሁ። በዚህ መልክ ይቀየራል። እዚህ ጋርም በተመሳሳይ ደግሞ መታችሁ ሶርት የሚለውን ስሞለስት ቱ ላርጀስት ብትሉት ከትንሹ ቁጥር ይጀምርና እያደገ ይሄዳል። ትንሹ ቁጥር ይሄ ነው፣ ትልቁ ቁጥር ይሄ ነው። ከትልቁ እንዲጀምር ከፈለጋችሁ ደግሞ እዚህ ጋር ትመጣላችሁ ሶርት ላርጀስት ቱ ስሞለስት ትሉታላችሁ። ከዛ በዚህ መልክ ከትልቁ ጀምሮ ወደ ትንሹ ይሄዳል ማለት ነው። ይሄው በቴብል መልክ ከተቀመጠ ነው። እንመለስና ደግሞ እዚህ ጋር ለምሳሌ በቴብል መልክ ካልተቀመጠ ደግሞ እዚህ ጋር ለምሳሌ ይሄኛውን ማስቀመጥ ፈልጊያለሁ በአልፋቤት። ስለዚህ ምን አደርጋለሁ? እንደዚህ እመርጣለሁ። ይሄን ብቻ ነው የምፈልገው። እንደምታዩት የምትፈልጉትን ፓርት ብቻ መምረጥ ይቻላል። ከዛ በኋላ በቀጥታ ከላይ ዳታ የሚል አለ። ዳታ ጋር ትሄዳላችሁ። ሶርት እዚህ ጋር አለላችሁ ማለት ነው። አሁን ይሄ ኤ ቱ ዜድ ይላል ወይም ሎወስት ቱ ሃይስት ከትንሹ ወደ ትልቁ እያለ ነው። ብነካው እንደዚህ አይነት አማራጭ ያመጣል። የምሰራልህ የትኛውን ነው ሲል ላስፋው ወይ ምርጫውን እያለ ነው። እኛ ግን የፈለግነው የመረጥነውን ፓርት ብቻ ስለሆነ ኮንቲኒው ዊዝ ከረንት ሴሌክሽን የሚለው ላይ ቲክ እናደርጋለን። ሰሌክት ያደረኩትን ብቻ አልኩት ማለት ነው። አሁን ሶርት ለዋለው ተመልከቱት ይቀየራል። ከአሊ ጀምሮ ሳራ መጨረሻ ሆነች። ቁጥር ጋም ተመሳሳይ ነው። ለምሳሌ ይሄንን ልምረጠው። እስከዚህ ነው ቁጥሮቹ ያሉት። ሌላው ድምር ካልኩሌሽኖች ስለሆኑ ከዛ ዳታ አሁንም እዚህ ጋር እንምጣ። ለምሳሌ ይሄን ብንነካው ኮንቲኒው ዊዝ ከረንት ሴሌክሽን ልበለው። እንደዚህ ባደረገው እንደምታዩት ከትንሹ ጀምሮ ወደ ትልቁ ከትልቁ እንዲጀምር ከፈለኩ እመርጠዋለሁ። ዜድ ቱ ኤ ማለት ይቻላል ማለት ነው። እንደዚህ እናድርገው። ከዛ ኦኬ። ውስጥ ላይ ደግሞ መግባት ከፈለጋችሁ ለምሳሌ አንድ ቦታ ክሊክ ላድርግና እዚህ ጋር ሶርት ይላል። ይሄን መንካት ይቻላል። ወደዚህ ወስዳችኋል ማለት ነው። ሶርት አሁን በምን ላድርግላችሁ እያለ ነው። አንደኛ በስኮር ይላል። ስኮር ማለት እዚህ ጋር ያለው ውጤት ነው። ይሄን ብትነኩት ደግሞ ሌሎች ዝርዝሮች አሉ። በኔም ይላል። ኔም ከሆነ ደግሞ ሄዲንጎቹን ወስዶ ማለት ነው በኔም ያደርግልኝ። ኔም ከሆነ ኤ ቱ ዜድ ይላል ወይም ዜድ ቱ ኤ ነው የሚለው። ነገር ግን ስኮር ብትሉት ላርጀስቱ ስሞለስት ለቁጥር ሲሆን ላርጀስት እና ስሞለስት ስለምንል ማለት ነው። ነገር ግን እኔ አሁን የምፈልገው ለምሳሌ በኔም ነው። ከዛ እዚህ ጋር ዜድ ቱ ኤ እና ኤ ቱ ዜድ ይላል። ለምሳሌ ኤ ቱ ዜድ ልበለው። አሁን ኦኬ ብንለው ይሄን እንዳለ እስከዚህ ያለው ነው እንትን የሚለው ተመልከቱት። ኦኬ አልኩት።
እንደምታዩት ይሄን ሁሉ ሰርቶ ሳራንም ከስር መጨረሻ አድርጓታል። ምክንያቱም ኤም እዚህ ጋር ሚኒመም እና ማክሲመም እነሱ ነው አብሮ ስላካተታቸው ማለት ነው። ስለዚህ እንደዚህ አይነት ብቻውን የሌለ ነገር ሲኖራችሁ የተሻለው መንገድ ምንድነው? የምትፈልጉትን ፓርት ብቻ ሰሌክት ከዛ ወደ የምትፈልጉት ትመጡና እዚህ ጋር ኮንቲኒው ዊዝ ከረንት ሴሌክሽን ብትሉት የተሻለ ውጤት ማግኘት ትችላላችሁ ማለት ነው። በተመሳሳይ ደግሞ ቴብል ሳታደርጉ ፍሊተር ማስገባት ይቻላል። ይሄውን ቴብል አይደለም እንደምታዩት ፍሊተር የለውም። እንዲኖረው ከፈለጋችሁ አንድ ቦታ ላይ ትመጡና ክሊክ ታደርጋላችሁ። ከዛ ከላይ ፍሊተር ይላል። ይሄን ትነካላችሁ። ወዲያው ፍሊተር ገባ ማለት ነው። ከዛ ልክ እንደቀድሞ ይሄን ስትነኩ አማራጮቹ ሁሉም አሉላችሁ እንደምታዩት የምትፈልጉትን ከዛ ማየት ትችላላችሁ። ይሄኛው ቅድም ያልነው ጋር አንድ አይነት ነው። እዚህ ጋርም ፍሊተር አለ። ይሄን እንነካለን። አሁንም ነምበሩ ግሬተር ዛን ሌስ ዛን እያላችሁ መስራት ይቻላል። በተመሳሳይ ደግሞ የማትፈልጉት ከሆነ ከላይ እንዲጠፋ በድጋሚ ይሄን ትነካላችሁ፣ ይጠፋል። ስትነኩት ይመጣል። ስትነኩት ደግሞ እንደዚህ ይጠፋላችኋል ማለት ነው። ስለዚህ ሶርት እና ፍሊተር ባጭሩ ይሄን ይመስላል። በቀጣይነት ደግሞ የምንመለከተው ምንድነው? መልቲፕል የሆኑ ሽቶችን መቆጣጠር ብያችኋለሁ። ሪኔም ማድረግ፣ አድ ማድረግ፣ ዲሊት ማድረግ ሊሆን ይችላል። እንደዚሁም ኮፒ ማድረግ። ስለዚህ አዲንግ፣ ሪኔሚንግ፣ ዲሊት ማድረግ እንደዚሁም ሪፈረንስ ማድረግም ሊሆን ይችላል። ወይም ሙቭ ማድረግም ኮፒ ማድረግም ሊሆን ይችላል። እንመለከታቸው እነዚህን። ለምሳሌ እዚህ ጋር እንምጣ። አሁን ይሄኛው ሽቷን ይላል። ለምሳሌ ሽቷን መጀመሪያ ክፍል የሰራሁበት ነው፣ ኢንትሮዳክሽን ነው። ስለዚህ ስሙን ልቀይረው ከፈለኩ አሁን እላው ላይ ራይት ክሊክ ከዛ ከላይ ሪኔም ይላል። ይሄን ነካለው። እንደምታዩት ስም ሊቀበለኝ ዝግጁ ሆኗል። ይሄን ለምሳሌ ኢንትሮ ልበለው፣ ኢንትሮዳክሽን ስለነበረ። ወደዚህኛው መምጣት ከፈለኩ ደግሞ እዚህ ላይ ክሊክ ሪኔም ለማድረግ አሁንም እላው ላይ ራይት ክሊክ ነክቶ ሪኔም ማድረግ ይቻላል። ወይም ሁለቴ እላው ላይ ክሊክ ማድረግ ይቻላል። አንድ ሁለት ሲታረጉ ሊቀበላችሁ ዝግጁ ይሆናል ማለት ነው። ለምሳሌ ይሄኛውን ፓርት 2 ወይም እንደዚህ ፓርት 2 ልበለው። ሶስተኛው ላይም እንደዚህ አይነት ስቴፖችን መከተል ማለት ነው ባጭሩ። ቦታ መቀየር ከፈለጋችሁ ደግሞ ሽት ስሪያውን እዚህ ነው ያለው፣ እዚህ እንዲመጣ ፈልጊያለሁ። እንደዚህ ትይዙታላችሁ፣ ሸርተት አድርጋችሁ መልቀቅ። እዚህ ጋር ገባውን ሽት ስሪ እዚህ ነው፣ ሽት ፎር እዚህ ነው ማለት ነው። ካልፈለኩት ደግሞ ይሄን ለምሳሌ ላው ላይ ራይት ክሊክ ከዛ ከላይ ዲሌት የሚል አለ፣ የምነካው ይጠፋል። ይሄኛውን ደግሞ እንስታው። ለምሳሌ ሶርት እና ፍሊተር ያየንበት ነው። ሶርት ልበለው እንደምሳሌ ስለሆነ እነዚህን ደግሞ ከለራቸውን መቀየር የተለያየ ነገር ማድረግ ይቻላል። ለምሳሌ ኢንትሮ የሚለው ላይ ክሊክ ሳደርግ ከላይ ዲሌት ማጥፋት ነው። ሪኔም ስም መቀየር፣ ሙቭ ኦር ኮፒ ደግሞ ኮፒ ያደርገዋል ማለት ነው። እንደዚህ ያደረኩት ከዛ ስሙ እዚህ ጋር ይቀመጣል። ሙቭ ቱ ኢንድ ብለውን ወደ መጨረሻ ይወስደዋል። ሙቭ ቱ ኢንድ ግን ሙቭ ሲያደርገው ምን አድርጎ ነው? ኮፒ አድርጎ። ስለዚህ ኮፒ እንዲያደርገው ፈልጌያለሁ። አሁን ኢንትሮ ይላል። ኢንትሮ ቱ ብሎ ያስቀምጠዋል መጨረሻ ላይ ተመልከቱት። ኦኬ ብለው ኢንትሮ ቱ ይላል ማለት ነው። ከዛ ለዚህም የተለየ ስም ልሰጠው እችላለሁ። ካልፈለኩት ግን አሁን ይሄንንም ዲሌት ማድረግ ይቻላል። ዲሌት ልበል። እንመለስና አሁንም እዚህ ላይ ለምሳሌ ራይት ክሊክ ፕሮቴክት ማድረግ ይቻላል፣ ኤዲት እንዳይደረግባችሁ። ይሄን ወደ መጨረሻ አካባቢ ላይ እናየዋለን። ከለሩን ልቀይሩት ከፈለጋችሁ ደግሞ እዚህ ጋር የተለያየ ከለር አለ እንደምታዩት። ለምሳሌ ባረጋው ከለሩ ይቀየራል። እዚህኛው ላይ ክሊክ ባረጋውን ተመልከቱት፣ ከለሩ እንደዚህ ሆነ። የዚህንም ከለር ልቀይረው ከፈለኩኝ እዚህ ጋር እመጣለሁ። ከዛ እዚህ ጋር ደስ ያላችሁን ከለር አሁን መንካት ይቻላል። እዚህ ጋር ክሊክ ሁሉንም መምረጥ ከፈለጋችሁ ደግሞ ሰሌክት ኦል ሽት ብትሉታው ሁሉም ተመርጠዋል። ከዛ ራይት ክሊክ ላይ ልንካና ሁሉንም አንድ አይነት ከለር ልቀባቸው ከፈለኩ እንደዚህ ባረግ በሰከንዶች ውስጥ ሁሉንም ወደ አንድ አይነት ከለር አመጣናቸው ማለት ነው። ስለዚህ ሰሌክት ኦል ሽት የሚለውን መጠቀም ትችላላችሁ፣ ወይም ደግሞ ለየብቻ መስራትም ይቻላል ማለት ነው። ነገር ግን አሁን እንደዚህ ኮንትሮል ዜድ ብዬ ልመልሰውና አሁን እንደዚህ አይነት እንትን አድርጌያቸዋለሁ። ሌላው ደግሞ ፎርሙላዎችን ከሌላ ቦታ ሪፈር አድርገን ማምጣት ነው። አሁን ይሄ ብዙ ጊዜ ግሬድ ለመስራት እንደዚሁም ደግሞ በየወሩ ሪፖርት የሚደረግ ነገር ካላችሁ በጣም ጠቃሚ የሆነ ነገር ነው ማለት ነው። ለምሳሌ እዚህ ጋር ይሄ እንደዚህ መጨረሻ ላድርገውና ለምሳሌ ለሁሉም የሚደመር ቦነስ እዚህ ጋር 5 ማርክ ቢኖረኝ 5 ብዬ ጽፌያለሁ እዚህ ጋር ማለት ነው። ዋናው ስራ ግን ያለው እዚህ ጋር ነው ለምሳሌ። ስለዚህ ከነ ቦነሱ እዚህ ጋር ቶታሉን ካልኩሌት ማድረግ ፈልጌያለሁ። ከዛ እዚህ ጋር ምን ማድረግ ይቻላል? እኩል ይሆናል። አሁን ውጤቱ ይሄ ነው። እዚህ ላይ ክሊክ ከኪቦርድ ላይ ሲደመር መንካት ይቻላል። አሁን የሚደመረው ቁጥር ግን እዚህ የለም፣ ሌላ ሽት ላይ ሊሆን ይችላል ያለው። እዚህ ጋር ነው ያለው ሽት 6 የሚለው ላይ ይሄን ነካና መጥቼ እዚህ ላይ ክሊክ አደርጋለሁ። እንደምታዩት ሪፈረንሱ የተለያየ ቦታ ላይ ነው ያለው ማለት ነው። ኢንተርን ብነካ አሁን ከዛ እዚህ ጋር እንደምትመለከቱት 5 ደምሮ 96 አድርጎልኛል። ሌሎቹ ላይ ግን 00 ነው እየደመረ የሚሄደው። እሱ እንዲስተካከልላችሁ ማድረግ ይቻላል። አሁን ለምሳሌ ይሄ ቁጥር ወርታችን እንደዚህ ረዘም ቢል
እዚህ ጋር ብንመለስ እንደምታዩት ሁሉም ላይ 5 እየተደመረ ሄዷል። እንደዚህ ግን ከመጎተት በተጨማሪ አሁን ይሄንን ወርታች አባዝቼው ነው፣ ምክንያቱም ለሁለተኛው ይሄን ለሶስተኛው ይሄን እየተጠቀመ ስለሚሄድ ማለት ነው። ምን ማድረግ ይቻላል? ይሄን ዲሌት ላድርገውና እንመለስ። ይሄንንም እንዳለ ላጥፋው። እኩል ይሆናል እዚህ ጋር ያለው ቁጥር ሲደመር የምንደምረው ደግሞ ይሄ ነው። ከዛ ከኪቦርዳችሁ ላይ F4ን ትነካላችሁ። አብሶሉት ሪፈረንስ ሆነ ማለት ነው። ስለዚህ ለሁሉም ይሄን ቁጥር ይደምራል እንጂ ወደታች አይሄድም። አሁን ኢንተር ልበለው። ተመልከቱት 101 95 92 ለሁሉም 5 እየደመረላቸው ሄዷል ማለት ነው። ስለዚህ እናንተ እዚህኛው ሽቱ ላይ ሆናችሁ ከሌላም ቦታ እንደዚህ ያመጣችሁ መስራት ይቻላል ማለት ነው። ከዛ አሁንም ስራችንን ከስር ሴቭ እናደርጋለን። ስለዚህ ቪዲዮ እንዳይረዝምባችሁ የዛሬውን እዚህ ላይ እንጨርሳለን ማለት ነው። ቪዲዮ ከተመቻችሁና ቀጣዩን ክፍል እንሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁን። ከላይ ኢንዲስክሪፕሽን ላይ የምታዩቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።